እሺ እንዴት ናችሁ? ሳሚ ጋሼ እንኳን ደህና መጣችሁ። ያስተላለፍነው አንድ ቶፒክ ነበረ። ከመጀመሪያው ጀምረን ቤተክርስቲያን ማናት ከሚል ሀሳብ ተነስተን እየገነባ ነው የመጣነው ነገር አለና ቤተክርስቲያን ማለት የሰዎች ስብስብ ናት። ከዛ በኋላ ደግሞ ብልቶች አካል የሚባለውን ነገር ስለ አካልነት ተነጋግረናል። የጸጋ ስጦታ ራሱ ምንድነው የሚለውን ተነጋገርን። አገልግሎት ምንድነው የሚለውን አወራን። እንደዚህ እያልን መተናል እና መጨረሻ ላይ የደረስንበት ሁኔታ ምንድነው? በአካል ውስጥ እውነተኛ ብልት ሆኖ የተጋጠመው ወይ ደግሞ የእውነት የዳነ ሰው የጸጋ ስጦታ ተሰጥቶታል። በአካል ውስጥ እንደ ብልት ያገኘው የጸጋ ስጦታ አለ። ያ ደግሞ ዋናው ዓላማው አካሉን ማነጽ ነው። ይህም ደግሞ በአገልግሎት አማካኝነት የሚሆን ነው የሚል ነገር ነበር የተነጋገርነው እና መጨረሻ ላይ ከዛ በኋላ ታዲያ ይሄ የተሰጠን የጸጋ ስጦታ እንዲሁ ዝም ብሎ በዘፈቀደ ደግሞ ሰው እንደፈለገ የሚያደርገው ቢያዝ የሚያደርገው አይደለም። ነገር ግን የጸጋ ስጦታ ደግሞ አጠቃቀም አለው የሚል ነገርን ተነጋግረን ነበር የጨረስነው። በዛሬው ሀሳባችን ላይ እንድንነጋገርበት ያሰብነው ነገር እንደዛ ከሆነ ሰው የጸጋ ስጦታ ሁሉም ሰው ከተሰጠው እንዴት አድርጎ የጸጋ ስጦታውን ይለያል? ከዛ ደግሞ ያን የጸጋ ስጦታ እንዴት አድርጎ ያነሳሳል? እንዴት አድርጎ ያን የጸጋ ስጦታ ያቀጣጥላል? መጨረሻ ላይ ደግሞ ፕሮፐርሊ በተነጋገርነው መጽሐፍ ቅዱሳችን በሚናገረው መሰረት እንዴት አድርጎ ፕሮፐርሊ ለአካሉ ግንባታ፣ ለእግዚአብሔር ክብር፣ ለሰው ጥቅም ይጠቀመዋል የሚለውን ሀሳብ እንድንነጋገርበት ነው ዛሬ የተገናኘ ነው። ስለዚህ የምንጀምረው የመጀመሪያው ነገር እንደው ብዙ ጊዜ ዝም ብለን ኢን ጀነራል እናወራዋለን እንጂ ሰው ጸጋውን እንዴት ይለያል የሚለው በጣም መሰረታዊ ጥያቄ ይመስለኛል እና ከሱ ብንጀምር ደስ ይለኛል። ጽዬ ካንቺን ጀምር። ሰው በሱ ውስጥ ያለውን የጸጋ ስጦታ እንዴት ይለያል? እንዴት ያውቃል? መቼም የጸጋ ስጦታ ያልተሰጠው ሰው የለም ብለናል እና በእያንዳንዳችን ውስጥ ያለውን የጸጋ ስጦታ መለየት እንዴት እንችላለን የሚለውን አንቺ ጋር ላምጣ። እሺ፣ ጌታ ኢየሱስ ይባርካችሁ። እንግዲህ በሰው ውስጥ ያለውን የጸጋ ስጦታ ሰዎች እንዴት ይለያሉ ተብሎ ሳስብ ወይንም የሚመስለኝ እኔ የምረዳበት መንገድ ምንድነው? ያ ሰው ብቻ ማለት ለምሳሌ እኔ የምረዳበት መንገድ መጀመሪያ እኔ ውስጥ በጣም ሳይደክመኝ የማደርገው ነገር ማለት ምንም ነገር ልሆንለት የምችለው ነገር ውስጤ ላይ የትኛውንም ነገር ዋጋ ብከፍል እየከፈልኩ እንደሆነ ማይሰማኝ ይልቁንስ እድለኛ እንደሆንኩ የሚሰማኝ እንዴት ነው? በጣም ፓሽኔትድ መሆንበት ነገር በቃ ሳደርገው እንደ ስራ ማልቆጥረው ይልቁንስ በቃ ለራሴ ብዬ እንደማደርገው የሚሰማኝ በእኔ በኩል ሁኜ ሳየው ማለት ነው። በእኔ በኩል ሁኜ ሳየው በቃ እንደዛ የሚመስለኝ ነገር ፈጽሞ በቃ ለእኔ ያን ካላደረኩ መኖር ማልችል እስኪመስለኝ። ለምሳሌ ጳውሎስ ወንጌል ባልሰብኩ ወዮልኝ ሲል እኔ የሆነ ሰው ምናምን ፈርቶ አይመስለኝም። በቃ ማለት አልችልም ያለን የሚመስለኝ ማለት ምንም ማድረግ አልችልም እኔ ወዮልኝ መኖር አልችልም የሚያስብልህ በቃ ይሄ እኔ አሁን ሸክም ከሚለው ቃል ይልቅ ፓሽን ነው የሚሆን። ፓሽን የሚለው በጣም ይገዛኛል። ሸክም አለው በጣም ግን ፓሽኔትድ መሆን በቃ ማይደክም ሳታረገው መዋል ማትችለው ነገር በቃ ማለት ፈልገው ሳይሆን ሳትፈልገው ወጥቶ የሚታይብህ ነገር በቃ ፈንቅሎ የሚወጣ ነገር በቃ ውስጥ የተሞላው ነገር ማለት ነውና እኔ ያን ነገር አለማድረግ ማልችለው ነገር ጸጋዬ ነው ብዬ አስባለሁ። በቃ ማድረግ ማልችል ያን ነገር አለማድረግ ካልቻልኩኝ በቃ እሱ የኔ ጸጋ ነው እና እኔ ማሰበው ጸጋ ስጦታ በቃ እንዲሁ ፍሎ የሚያደርግ ነው፣ ከኛ ቁጥጥር ውጪ ነው። ገብቷል? ምን መርጠው ሁሉ አይደለም። በቃ እኔ መርጬ እንትን ብሆን ምናምን አይደለም። በቃ ራሱ ፈንቅሎ የሚወጣ ህይወትህ ነው። እኔ እንደዛ ነው ማስበው። ሁለተኛው ስታየው ለምሳሌ የሆነ ነገር ስታይ አሁን ምንድነው የተባለው የሆነ ጊዜ ገበሬ የሆነ ባዶ መሬት ሲያይ ማለት ነው ማረስ ነበር ነው የሚለው አይደለ? ይሄን መሬት ማረስ ነበር። ግንበኛ ምናምን ኢንጂነር ደግሞ እዚህ ቦታ ላይ እንደዚህ አድርጎ መገንባት ነበር ይላል። የሆነ ስታየው ማለት የሆነ ሐኪም ብታመጣ ደግሞ እዚህ የሚገርም ሆስፒታል ይላል ማለት ነው። እና የሆነ ነገር ስታይ አርጎ የሚል ነገር ማለት ነው። በቃ የሆነ ጉባኤ ተሰብስበው ስታይ ምንድነው የሚሰማ? ጸልይ ነው የሚል በቃ ይሄንንማ በቃ ለጌታ ማስተማር ነበር እንደዚህ አላ ራሱ ባይዘው ይናገራል ጣችን ማለት ነው። እና ይሄ በቃ ልብ ላይ የሚከብድ እኔ አሁን አንዳንድ ሰው ዴመን ኮንሺየስ የሆነ ሰው አለ። በቃ
ውጣ ምናምን ማለት በቃ ውስጡ የሞላበት ማለት ነው። በቃ ማለት ያን ያክል እኔ እንጃ ያን ያክል በጣም ሩቅ መሄድ እንዳለብን ሁሉ እኔ አላስብም። የሚገርመው ማለት ነው ውስጣችን በደንብ አለ ይነግረናል። በቃ እኛ ውስጥ ምን እንዳለ ማለት ነውና ምንም እንደሌለም ይነግረናል። እኔ አሁን ምን እንደሌለኝ አውቃለሁ በጣም ካለኝ ይልቅ ምን እንደሌለኝ በደንብ አውቀዋለሁና በጣም ይነግረናል ማለትና ኢቭን ሌላ ሰው ጋር ምን እንዳለ ደግሞ ይገባኛል። በቃ ይታወቃል ማለት አለማድረግ የማይችሉት ነገሮች የሰዎች ይታወቅባቸዋል። ስለዚህ በዛ አስበዋለሁ። ሌላው ግን ከሌላው ሰው አንጻር ነው ማየው ማለት ሌላ ሰው ደግሞ እኛ ውስጥ የሚያየው አንድ እኔ ጋር ያልኩት ነው። ሁለተኛ ሌላ ሰው ለኔ የሚነግረኝ ወይንም ቤተክርስቲያን የምትነግረን ሰዎች አይተው የሚነግሩን ነገር አላቸው ማለት ነው። የሌሎች ምስክርነት ማለት ነው። ወይንም ደግሞ ፍሬያችን ማለት ነው። ፍሬያችን በራሱ ጸጋችን ምን እንደሆነ ይነግረናል። የሌሎች ምስክርነትም ደግሞ ያስፈልጋል ብዬ አስባለሁ። ግን እኔ በቃ ከየትኛውም ነገር በላይ እኔ ፐርሰናሊ ከጠየቃችሁኝ ፓሽኔን አምነዋለሁ። በቃ አሁን በጣም ማምነው አንድ ነገር አለ። ያለሱ መኖር አልችልም የምለው በቃ እኔ አሁን እሱ ምንም ማንንም ምስክር ሳልፈልግ ይነግረኛልና በጣም እድለኛ እንደሆንኩ ነው የሚሰማኝ ሁሉ ያንን ስለሆንኩኝ ኢቭን እንደሆነ ነገር አይሰማኝም። እና በቃ እንደዛ ነው ማሰብ። ጌታ ኢየሱስ ይባርክሽ። በጣም ድንቅ አገላለጽ ነው። ምክንያቱም አንደኛ ቆሮንቶስ ምዕራፍ 12 ላይ ሲናገር ያ አንዱ መንፈስ ቅዱስን ለመግለጥ ለእያንዳንዳችሁ ተሰጥቷል ይላል እና ከዛ በኋላ የተሰጡ ነገሮች ምን እንደሆኑ ይናገራል። እነዛ ነገሮች በእኛ ህይወት ውስጥ በተለያየ መንገድ ስናውቅም ሳናውቅም እየተገለጡ ይመጣሉ የሚለው በጣም ጥሩ ገዢ ሐሳብ ነው። ጋሽ ወደ አንተ ልምጣና አንተ ጋር የዝማሬ የጸጋ ስጦታ እንዳለ እናውቃለን። እንዴት ፋይንድ አውት አደረግከው? እንዴት ለየህ በውስጥ ያ የጸጋ ስጦታ እንዳለ? ከዛ በተጨማሪ ደግሞ ከዚሁ ጋር አብረህ ማነሳሳት ማቀጣጠል የሚለው ጋር ሳንደርስ በፊት እንዴት በአንተ መገለጥ ጀመረ? በምን መንገድ ትለየዋል? በምን መንገድ ያጸጋ በአንተ ውስጥ እንዳለ ተረዳህ የሚለውን ብታጋራን አንተ ጋጋሽ። እሺ፣ የእግዚአብሔር ስም የተባረከ ይሁን። በድጋሚ እንዴት አመሻችሁ? ምናልባት እኔ አሁን ጽዮን ስትናገር የነበረውን ነገር ማጠናከር ነው ፈልገውና ልክ ነው። በቃ ስራ አይሆንብንም። እኔ አሁን ለምሳሌ የመዝሙር ስጦታ እንዳለኝ አንደኛ በውስጥህ በቃ ይቀጣጠላል ይሄ ነገር። በመዝሙር ውስጥ የሚመጡ መልእክቶች፣ በመዝሙር ውስጥ የሚመጡ የተለያዩ ነገሮች ከሌላው ነገር ይልቅ እኔ በጣም ይነካኛል። ማለት በቃ ጀስት መዝሙር ስትሰማ በጣም በውስጥህ በቃ ልትቋቋመው የማትችለው ነገር ከውስጥህ የሚፈነቅል ነገር፣ በዛም መልእክት ሊሆን ይችላል፣ የተለያዩ አቅጣጫዎች ምሪት ሊሆን ይችላል። ዋቴቨር ብዙ እንደዚህ አይነት ነገሮችን እኔ አያለሁ። በቃ አሁን እንደዚህ አይነት ነገር ሌላው ቅድም ጽዮን ስትል እንደነበረው ልትወ ብትል ራሱ አትተው። በቃ እኔ አሁን የማየው ነገር ልትወ ብትል አትተውም፣ ስራም ደግሞ አይሆንም። እኔ አሁን የሚገርመው ነገር አንድም ቀን መዝሙር በቃ እግዚአብሔር በሚያውቀው እንትን መዝሙር እስኪ መዝሙር ልቀበል ኦር መዝሙር እስኪ እንትን ላምጣ ብዬ አስቤ አምጥቼ አላውቅም። በቃ ብዙዎች መዝሙር እንደው ወይ ቁጭ ብዬ ሊሆን ይችላል የሆነ ስራ ላይ ሁኜ ኦር መንገድ ላይ ሊሆን ይችላል እየሄድኩ ሊሆን ይችላል ኦር በቃ እየጸለይክ ሊሆን ይችላል ኦር የሆነ ነገር እንደዚህ በቃ ዝም ብሎ በራሱ የሚመጣ እንጂ የሚፈስ እንጂ ያ ምንድነው የሚያመለክተው? በቃ ጸጋው ከኛ እንዳልሆነ ነው ማለት ነው። በቃ እኛ ዕቃ እንደሆንንና መንፈስ ቅዱስ ወይም ደግሞ እግዚአብሔር እንደወደደ የሚያስቀምጠው ነገር ስለሆነ የዛ ባለቤት ደግሞ ስላለው ራሱ ነው በቃ እንደዚህ እንትን የሚለው ማለት ነውና እንደዛ ነው እኔ የምረዳው። በዛ መንገድ ነውና እዛው ላይ ነው የሚገኘው ሰው ማሳው እንደ እግዚአብሔር ቃል ሰው እየተራመደ ካለ በአመጽ ውስጥ በኃጢአት ውስጥ ካልሆነ እንደ ፈቃዱ እየኖረ ያለ ሰው ካለ ምንም ትግል አያስፈልገውም። በቃ ምንም ስራ አያስፈልገውም። እሱ ዝም ብሎ ከቃሉ ጋር ህብረት ማድረግ ከመንፈስ ቅዱስ ጋር ህብረት ማድረግ መጸለይ ከሆነ ጸጋው በዛ ውስጥ እንደ ስትሪም ዝም ብሎ ይፈሳል ማለት ነው። በቃና እንደዛ ነው እኔ ምናልባት ከዚህ አንፃር የምረዳው ይሄን ነው። ሁለተኛው ጥያቄ ግን
ጌታ ይባርክ። በጣም ማለት የሚገርመው የጸጋ ስጦታ የሌለው ሰው የለም። ሁሉም ሰው የጸጋ ስጦታ አለው። ያ አንዱ መንፈስ ለእያንዳንዳችን አካሉ እንደሚያስፈልገው ለማነጽ ያቺ ክብርት ቅድስት ንጽሕት የሆነች ቤተክርስቲያንን ለማውጣት ለሰው ጥቅም ለእግዚአብሔር ክብር ለእያንዳንዳችን የጸጋ ስጦታ እንደሰጠን እናውቃለን። እና መለየት የሚባለውን ነገር ስንመለከት አሁን ያላቸዋቸው ነጥቦች በጣም መሰረታዊ ነገር ናቸው። አንደኛው በጣም ቀላል ይሆንልናል። ለሌሎች ሰዎች በጣም ተራራ፣ በጣም ሸክም፣ ኢምፖሲብል የሆነ ነገር እኛ ጋር ሲመጣ በጣም ዝም ብሎ የሚከናወን በጣም በቀላሉ የምንሰራው ቅድም ስትል እንደነበረው በጣም ፓሽኔትድ የሆንበት አድርገነው የማይሰለቸን ይሆናል እና ከዛ በተጨማሪ ደግሞ እንዲህ መሆኑ ብቻ ሳይሆን ይከናወንልናል ወይም ደግሞ በዛ ጉዳይ ላይ ሰክሰስፉል እንሆናለን። እኛስ ያ የጸጋ ስጦታ ያለው ሰው ሲያረገው ከሌለው ሰው ወይም ደግሞ በዛ የጸጋ ስጦታ ካልተጠራ ሰው ይልቅ የበለጠ መከናወን ይሆንለታል። ምክንያቱም የእግዚአብሔር አብሮነት በዛ ውስጥ ስላለ ማለት ነው። ሌላኛው እና የመጨረሻው ደግሞ ፍሬ ይኖረዋል ነው። ያ ሰውዬ በዛ የጸጋ ስጦታ በሱ ውስጥ ባለው በዛ ፖቴንሻል ነገርን ሲያረግ በሰዎች ህይወት ውስጥ ኢምፓክት ያያል ወይም ደግሞ የእግዚአብሔር መንፈስ በዛ ንግግር ውስጥ በዛ በተሰጠው የጸጋ ስጦታ ሰውየው ለመንቀሳቀስ በመሞከር ውስጥ በሰዎች ህይወት ውስጥ የሚያመጣው ፍሬ የሚያመጣው የተገለጠ ለውጥን እንመለከታለን እና ጌታ ኢየሱስ ይባርካቸው። ድንቅ የሆኑ ነገሮችን የነገራቸው። ሳሚ ወደ አንተ ልምጣና እንደዛ ከሆነ ሰው ሁሉ የጸጋ ስጦታ ካለው በዚህ መንገድ የጸጋ ስጦታዎቻችንን ከለየን በእርግጥ በእኛ ውስጥ ምን እንዳለ መረዳት ከቻለን ደግሞ እንደ ባናውቅ እንኳን ብንል ይሄንኑ ሰጪ የሆነውን የእግዚአብሔር መንፈስ ጠይቀን የምናውቅ ከሆነ እንዴት አድርገን ነው የጸጋ ስጦታዎችን የምናነሳሳው? በውስጣችን ያ ፖቴንሻል ከሚለው ይልቅ ፓሽን እንዳለ ካወቀን በኋላ እንዴት አድርገን ነው ያንን የጸጋ ስጦታ የምናነሳሳው የሚለው ሀሳብ ላይ ትንሽ ሀሳብ በለን ሳሚዬ። እንግዲህ አብትሽም እንዳለው ሁላችሁም እንዳላችሁት እግዚአብሔር አንድን አማኝ ልክ ጌታ ኢየሱስ ክርስቶስን በተቀበለበት ቅጽበት እያንዳንዱ የሚሰጠው የጸጋ ስጦታ አለ። ያም ደግሞ ከኛ ሳይሆን በሰጪው ሁሉን ቻይነት ላይ የተመሰረተ ስለሆነ ያንን ነገር ሞርኛ ህይወት ላይ እንዲገለጥ እንጂ የምናደርገው እኛ ጎትተን የምናመጣው ነገር አይደለም። ስለዚህ ያ የጸጋ ስጦታ በእያንዳንዳችን ውስጥ እሱ እንደወደደ አንዱ መንፈስ ለእያንዳንዱ የተለያየ የጸጋ ስጦታ ከሰጠ በዚያው መንፈስ ብሎ እንዳወራ እንደዛ ታዲያ አብትሽ ውስጥም ጋሼም ጋዜውን ጋር እዚህም ጋር ያሉ ሰዎች ጋር የጸጋ ስጦታ የተለያየ ካለ እነዛ በውስጣቸው ያለውን ያንን የጸጋ ስጦታ እንዴት ነው የሚያቀጣጥሉት ለሚለው ሐሳብ አንደኛ ከሰጪው ጋር ባላቸው ህብረት ነው እና ያ የጸጋ ስጦታ በእነሱ ህይወት ውስጥ እንዲቀጣጠልና በጣም እንዲወጣ ከተፈለገ ከሰጪው ጋር ያላቸው ህብረት ወሳኝ ነው። ምክንያቱም ጸጋውን የሰጣቸው አካል ያ ነገር እንዲወጣ ማድረግ የሚችለው እሱ ነው። ስለዚህ ከሰጪው ጋር ባላቸው ህብረት ውስጥ ምን ያስፈልጋል? በእውቀት እንደገና ደግሞ ከሰጪው ጋር ባላቸው ህብረት ደግሞ የሚያደርጉት የጸሎት ላይፍ ህይወት ደግሞ ያስፈልጋል እና ደግሞ ልክ አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 14 ላይ ጳውሎስን በትንቢት ከሽማግሌዎች እጅ በመጫን ጋር የተሰጠን በአንተ ውስጥ ያለውን የጸጋ ስጦታ ቸል አትበል ይላል እና ይሄ የጸጋ ስጦታ እንዲነሳሳና እንዲቀጣጠል ለማድረግ ትልቁ ነገር አንደኛ ቸል አለ ማለት ነው። አንዳንድ ሰው ውስጡ የጸጋ ስጦታ እያለ ቸል ይላል ማለት ይዘነጋዋል፣ ዝም ማለት ቸል ይላል እና ጳውሎስን ጢሞቴዎስን እያሳሰበው ያለው ጳውሎስ ቸል አትበለው፣ በአንተ ውስጥ የተሰጠን ያንን በሽማግሌዎች እጅ መጫን የተሰጠን በአንተ ውስጥ ያለውን የጸጋ ስጦታ ቸል አትበለው ይለዋል። ኦልሬዲ አለ፣ ስለዚህ ቸል እንድትለው አልፈልግም ይለዋል። ሌላ ደግሞ የሚመክረው ቃል ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 6 ላይ ያለው ሐሳብ ነው። ምን ይለዋል? በመቀጠልም ይህንን ስጦታ ጳውሎስ እንዲህ ይለዋል፣ ስለዚህም ምክንያት እሳት እንደሚያቀጣጥል ሰው እጆችን በመጫን በአንተ ያለውን የእግዚአብሔር ስጦታ እንደታነሳሳ አሳስብሃለሁ ይላል። ስለዚህ ምን ያስፈልጋል? ፕሬየር ያስፈልጋል፣ አንደኛው ለአንደኛው። ስለዚህ እጅ መጫን የሚባለው ነገር አንደኛው ለአንደኛው መጸለይ የሚባለው ነገር በሱ ውስጥ ያለው የጸጋ ስጦታ እንዲወጣና እንዲታይ ያደርጋል ማለት ነው። ስለዚህ ቸል አለ ማለት በጣም ወሳኝ ነገር ነው። እንደገና ደግሞ ልክ ጳውሎስ ለጢሞቴዎስ እንዳደረገው
አንዳንድ አባቶች ለልጆች ወይ ደግሞ ገና ጌታ ለተቀበሉ ሰዎች ያ የጸጋ ስጦታ ወጥቶ እስኪታይ ድረስ ኢንከሬጅ ማድረግ ማበረታታት አስፈላጊ ነው። እነዚህም ሰዎች ደግሞ እንደዛ እንዲደረጉ ወደ እነዚህ አይነት ሰዎች መጠጋት ህብረት ማድረግ ማለት ነው በተዘዋዋሪ ያ አስፈላጊ ነው እና ስጠቀልለው ቸል አለ ማለት ህብረት ማድረግ በተለይ ደግሞ ከሰጪው ያላቸው ህብረት በጣም ወሳኝ ነው። ጸጋውን የሰጣቸው አካል እንዲወጣና እንዲቀጣጠል ያደርገዋል ማለት ነው። ስለዚህ ትምህርትን በዛ ውስጥ ያስፈልጋል፣ ዕውቀትን በዛ ውስጥ ያስፈልጋል። ሁሉ ነገር የጸጋው ስጦታ አለ ተብሎ ቁጭ አይባልም። ያ ነገር እንዲቀጣጠል በእውቀት ራስን አፕግሬድ ማድረግ ማሳደግ አለበት። ውስጣቸው ስላለው የጸጋ ስጦታ ዲፕ የሆነ ዕውቀት ያስፈልገዋል። አንድ ሰው ነብይ ነኝ ብሎ ነብይ ምን እንደሆነ የማያውቅ ከሆነ ያ ሰውዬ አንዳንድ ሰዎች አሉ ባይዘይ የነብይነት የጸጋ ስጦታ እነሱ ጋር ያለ ስለ ነብይ ግን ምንም ያውቁት ነገር የለም። መጋቢ ናቸው። መጋቢ ማለት ምንድን ነው የሚለው ግሬሱ እየተገለጠባቸው በእውቀት ደረጃ ግን ያ ነገር እነሱ ውስጥ ግን የለም። ስለዛ ነገር ዲፕ ኢንፎርሜሽን ለሰዎች መናገር እንኳን አይችሉም። ምን ማለት ነው? አንድ አካውንታንት የሆነ ባለሙያ አካውንቲንግ ምንድን ነው ሲባል በጥልቅ የሆነ ነገር መናገር አለበት እና ዲፈረንስ አላቸው። ባይዘው ነብይ ሁሉ ነብይ አይደለም ማለት ሁለት ነብይ አንድ ላይ አድርጋችሁ አንደኛው ስለዛ ስለተሰጠው ጸጋ ስጦታ ዲፕ የሆነ ነገር ያውቃል፣ አቀጣጥሎታል፣ አውጥቶታል ማለት ነው። አንደኛው ግን ብዙ ነገር የለውም። ሁለቱም ተመሳሳይ ናቸው፣ ግን ያ ሰው በቃል ራሱን አሳድጓል፣ በእውቀት ራሱን አሳድጓል፣ ከአምላኩ ጋር ባለው ኢንቲሜሲ ራሱን አሳድጓል። ውስጥ ያለውን ነገር ቸል ብሎ የተወው ጉዳይ አይደለም። የሆነ ነገር ሲያውቅ እስከ ጥግ ድረስ ያውቃል እና እነዚህን ካደረገን ውስጣችን ያለ የጸጋ ስጦታ ይቀጣጠላል ብዬ አስባለሁ። ጌታ ይባርክ ሳሚ፣ በጣም በጥሩ ሁኔታ ነው የገለጽከው። ስጦታው የተሰጠን በነፃ ነው። ማንም ሰው በራሱ ኮንትሪቢዩሽን የሆነ ነገር አዋጥቶ እንዲህ ይገባኛል ብሎ ክሌም አድርገው አልተቀበለውም። ያንንም ቅድም ሳሚም ስታነበው ነበር። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 14 ላይ በትንቢት ከሽማግሌዎች እጅ መጫን ጋር የተሰጠ ብሎ ይላል። ይህንንም ሲናገር እስቲ እጅ የጫኑት ሰዎች በፈቃዳቸው አይደለም ያን የጸጋ ስጦታ የሰጡት፣ ነገር ግን ሪቪል አድርጓል። መንፈስ ቅዱስ በዛ ሰው ውስጥ ሊሰራ የፈለገው በአካል ውስጥ እንደ ብልት ያ ሰው ውስጥ እግዚአብሔር ሊያስቀምጠው የፈለገው ትሬዠር የጸጋ ስጦታ ምን እንደሆነ የሚወስነው ራሱ መንፈሱ ነው። መንፈስ እንደሚፈቅድ እንደሚሰጥ፣ ነገር ግን በመንፈሳዊ እንቅስቃሴ በመንፈስ አሰራር አማካኝነት ከሽማግሌዎች እጅ መጫን ጋር እንዲሁም በትንቢት በተገለጠ ማንነት የተሰጠ ራሱ መንፈስ ቅዱስ የሰጠ የጸጋ ስጦታ አለ። እሱን ቸል አትበል ብሎ ይለዋል። መቀበል እኛ ከሱ የምንቀበለው የራሱ ተነሳሽነት ነው። ከዛ በኋላ ግን ቸል አለ ማለት እኛ ጋር የሚመጣ ነገር እንደሆነ ማነሳሳት የሚባለው ነገር እንደሚያስፈልገን ይታያል ማለት ነው። ሳሚዬ ሲልም እንደነበረው የተሰጠንን የጸጋ ስጦታ ካወቀን በኋላ በዛ ጉዳይ ላይ ፓሽኔትድ እንድንሆን እግዚአብሔር በውስጣችን የሚያስቀባው ኢነርጂ አለ። የራሱ የእግዚአብሔር መንፈስ የሚያንቀሳቅሰው እንቅስቃሴ ያለ በውስጣችን። እሱን ለማሳደግ ግን እኛ ደግሞ ልንሄድ የሚገባው ነገር እንዳለ ይታያል ማለት ነው። በጥቂቱ ጽያንቺ ጋር ልምጣና ማነሳሳትና ማቀጣጠል እንዴት ታያቸዋለሽ? ሁለቱ ደረጃቸው የሚለያይ ነገር ነው ወይስ አንድ አይነት አነጋገሮች ናቸው የሚለውን አይተሽ ከዛ አብረሽ ደግሞ እንዴት ሰው ስኪሉን ያሳድጋል ወይም ደግሞ በዛ ፓሽኔትድ በሆነበት እግዚአብሔር መንፈስ ቅዱስ በውስጡ ባስቀመጠው ጊፍት አካሉን ለማነጽ እንዴት አድርጎ ራሱን አፕግሬድ ማስተካከል ማሳደግ አለበት ብለሽ ታስቢያለሽ? እሺ ሀብትሽ እንዴት ነው አስበው። እኔ ማነሳሳትና ማቀጣጠል የሚለው ማነሳሳት የሚለውን ቸል አትበል ከሚለው ጋር አያይዤ ነው ማየው። ማለት አንድ ሰው ጸጋ ስጦታ በውስጡ የተቀመጠው ጸጋ ስጦታ ከለየ በኋላ ወይንም ደግሞ ካወቀ በኋላ ወይንም ከጠረጠረ በኋላ ልበላ አይደል አንዳንዴ ምን ጠረጠረ የጸጋ ስጦታ ስላለን ማለት ነው። በተለያየ ምክንያት ቸል ሊል ይችላል። ስለዚህ ማነሳሳት የሚለውን እኔ የማየው ያን ነገር አሁን ሳሚ ሲል እንደነበረው እንዲወጣ ወይንም ደግሞ በዛ ነገር ከትንሹ ጀምሮ ያን ነገር እየተገለጠ እንዲመጣ ወደ ያ ነገር ወደ የሚያስፈልገውን ኢንቫይሮንመንት እንዲኖር ማድረግ ነው ብዬ ነው ማስበው። ማነሳሳት የሚለው ያ ጸጋ የሚገለጥበትን አይነት ኢንቫይሮንመንት እንዲኖር ማድረግ
ልክ የሆነ ትንሽ የተወለደ ህፃን አሁን እንዲያድግ ካስፈለገ የሚያስፈልጉት ነገሮች አሉ አይደለ? ልክ እንደዛ ያ ነገር እንዲወጣ ብዙ ጊዜ አሁን ጸጋ ስጦታ እንዴት አየዋለሁ? በመሬት ውስጥ እንደተደበቀ ዘር አድርጌ ባስበው ማለት ነው። ዘር አድርጌ ባስበው ማነሳሳት የሚለውን የማስበው ይሄ ጀርሚኔት ሲያደርጋል አይደለ? ሲድ ዘር ጀርሚኔት ሲያደርገና ኢቭን ከመሬት ስር እኮ ነው ያለው። ከመሬቱ ስር ነው ግን ፕሮሰስ ውስጥ ነው ያለው። ገብቶሃል? ነበረው ግን ፕሮሰስ ውስጥ ነው ያለው። ዝም ብሎ ያልተቀመጠ ማለት ነው። የሆነ ፕሮሰስ ውስጥ እንዳለ ልክ ጀርሚኔት እንደሚያደርግ ከዛ በኋላ ቀስ እያለ ከመሬቱ መውጣት ይጀምራል አይደል? መታየት ይጀምራል ማለት ነው። እኔ እስከዛ ድረስ ያለውን ፕሮሰስ ማነሳሳት ብዬ ነው ማሰበው። ኢቭን ማነሳሳት ውስጥ እኛ ራሱ መቀበል የሚለው እኛ ራሱ ተቀብለነዋል የሚለው ይመጣል። ለማነሳሳት መጀመሪያ ያን የጸጋ ስጦታ መቀበል እኔ ውስጥ እንዳለ ወይም አንተ ውስጥ እንዳለ ማመንና መቀበል አለብን። ዴን አፍተር ነው ያንን ነገር ደግሞ የሚያስፈልገውን ነገር እያሰብን ያ ነገር እንዲወጣ ችላ ባለማለት ባለመፍራት አለ አይደለም። በዛ መልኩ ነው የማየው ማነሳሳትን። ማቀጣጠል የሚለው እኔ ሰስተናቢሊቲ ነው የሚመስለኝ። ማለት ለምሳሌ እሳት እናያይዛለን አይደለ? እሳት አያይዘን ብንተወው በቃ አያያዝ ነው ብንተወው ባንጨምር የመጣን እንጨት ባንጨምርበት ክሰል ባንጨምርበት ምን እየሆነ ነው የሚሄደው? ስለዚህ ለኔ ማቀጣጠል የሚለው ደግሞ ሁሌ ማለት ነው። ጸጋ ስጦታ በቃ እንትን አለ ብለህ ፎር ግራንትድ ዝም ብለህ በራሱ በቃ የሆነ ነገር እንዲሆን የምትጠብቀው አይደለም፣ የምታሳድገውም ነው። ከመንፈስ ቅዱስ ጋር ባለ ህብረት የምታሳድገው ነገር ነው። ስለዚህ ደግሞ ምን መሆን አለበት? ሁሌ ነው መሆን ያለበት። ሁሌ በቃ ልክ አሁን አንዳንዴ ልክ እንደጀመርን በጀመርንበት ፔስ መሄድ አለብን። አንዳንዴ የሆነ ነገር በቃ አሁን ቅድም ስንል የነበረው ፋሽን ምናምን ምንለው የሆነ ጊዜ ሆኖ ከዛ ኤክስፓየር የሚያደርግ ነገር አይደለም። ሁሌ የሚጨምር በመንፈስ ቅዱስ ኃይል ማለት ነው በእኛ መሰጠት እለት እለት የሚጨምር መሆን አለበት። ሁሌም እሳት መኖር አለበት። በቃ እሳቱ ሊጠፋ አያስፈልግም ከማንደጃው ማለት ነው። ስለዚህ በጀመርንበት አይነት ፔስ የምንቀጥል የምናቀጣጥል የምንጨምር አይነት እንደሆነ ነው ማቀጣጠልን የማየው። ማነሳሳት ደግሞ ከመጀመሪያው መቀበልና ያንን ለዛ የሚያስፈልገውን ኢንቫይሮንመንት ክሬት ማድረግ ነው ብዬ ነው የማስበው። ጌታ ኢየሱስ ይባርክሽ። አንድ ሰው የጸጋ ስጦታ በውስጡ ምን አይነት የጸጋ ስጦታ በውስጡ እንደተቀመጠ ፋይንድ አውት ካደረገ ወይም ቅድም ስትል እንደነበረው የሆነ ሂንት ካገኘ በኋላ ፎከሱን እዛ ነገር ላይ ማስተካከል ያስፈልገዋል። ዲስትራክትድ ከሆነበት በየዘርፉ ከገባበት እዛም እዚህም ካሉ ከሚልበት ነገር ሰብሰብ እያለ ራሱን በዚያ ተሰጥቶኛል ብሎ ባሰበው የጸጋ ስጦታ ላይ ፎከስ በማድረግ ለዛም የሚያስፈልገውን ስኪል ለማሳደግ ከመንፈስ ቅዱስ ጋር ህብረት በማድረግ ሻርፕን ለማድረግ የሚንቀሳቀሰው እንቅስቃሴ እሱ ነው ብዬ አስባለሁ። ከዛ በተጨማሪ ደግሞ ያ የጸጋ ስጦታ ቅድም ስንል እንደነበረው ራሱ መንፈስ ቅዱስ በዛ ሰው ስላስቀመጠው መንቀሳቀስ ይጀምራል። ስለዚህ ላይክ መጀመሪያ እንደተነጋገርነው ማነሳሳት የሚባለው ነገር ምሳሌ የሚገለጡ ነገሮች ሲመጡ በዛ ያ ሰውዬ በተጠራበት ጥሪ ላይ እግዚአብሔር መንፈስ የሚያመጣቸው አዳዲስ ነገሮች ሲኖሩ እነዛን ነገሮች በሚገባው መንገድ ማስተናገድ መጀመር አንዱ የማነሳሳት በጣም አስፈላጊ ነገር ነው ብዬ አስባለሁ። ምሳሌ በትንቢት የጸጋ ስጦታ የተጠራ የትንቢት የጸጋ ስጦታ የተሰጠው አንድ ሰው ቢኖር ምሳሌ ላይክ ፎር ኤግዛምፕል ፎር ዘ ፈርስት ታይም የሆነ ሪቪሌሽን ሲያገኝ እግዚአብሔር መልእክት ሲሰጠው ያንን ነገር ተቀብሎ በእምነት በድፍረት ነገር እየውን ለማድረግ መንቀሳቀስ የመጀመሪያ ኢኒሻል ፖይንት ነው ብዬ አስባለሁ። ነገር ግን ማነሳሳት ብቻውን በቂ ደግሞ እንዳልሆነ እንመለከታለን። ማቀጣጠል የሚባለው ነገር ደግሞ እንዳለ እያየን ነው እና በማነሳሳትና በማቀጣጠል መካከል ያለው የሌቭል ኦፍ ዲግሪ ብቻ እንደሆነ አስባለሁ፣ ወይም በጣም ፍሪኩዌንት እየሆነ የሚመጣ እንደሆነ እንመለከታለን እና ጋሼ ወደ አንተ ልምጣ። በጥቂቱ የታመነ በብዙ ይሾማል ብሎ ይናገራል መጽሐፍ ቅዱስና ማነሳሳት ደግሞ ማቀጣጠል የሚሉትን ነገሮች አብረህ እዚሁ ላይ የሚጨምረው አንድ ሀሳብ ካለ አንተ ጋር ይዤው ልምጣ። መልካም ያው ሲሆን ጥሩ አድርጋ ነው ሀሳቡን የገለጸችውና ኖርማሊ ምንድነው አሁን ከዚህ ከጸጋ ስጦታ ጋር እኔም የምረዳው ነገር ያው በእናንተ መልካምን ስራ የጀመረው
እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህን ተረድቻለሁ ይላል መልእክት ላይ። እና ምንድነው የተጀመረ ነገር ኦልሬዲ አለ። አሁን የተጀመረ ነገር አለ እንዳለችው በዘር ጥሩ ምሳሌ ነው ቅድም ስትናገር የነበረው። ያ ዘር ጀርሚኔት እንዲያደርግ የሚያስፈልጉት ነገሮች አሉ። ውሃ፣ ሚነራል፣ የተለያዩ ነገሮች፣ ምቹ ኢንቫይሮንመንት፣ የተለያዩ ነገሮች አሉና ያ ሆኖ ጸጋው እንግዲህ ኦልሬዲ አለ ያለ ነው። ያንን ጸጋ የተቀበልነውን ጸጋ የሰው ደግሞ ድርሻ አለው ማለት ነው። የሰው ድርሻ አለው እና ያ ሰውየው ቆይታ ያስፈልገዋል፣ በእግዚአብሔር ፊት የመቆየት። አሁን አንዳንድ ጊዜ ዝም ብሎ ጸጋው ስላለ ቅድም ሳሚም ሲናገር ነበር፣ ጸጋ ስላለ ብቻ ጸጋው በራሱ ፈንክሽን አያደርግም። እግዚአብሔር የሚሰራው እኮ ከሰዎች ፈቃድ ጋር ነውና ሰው ፈቃዱን ለእግዚአብሔር ሊሰጠው ይገባል፣ ጊዜ ሊወስድ ይገባል፣ ቆይታ ያስፈልገዋል እንጂ ዝም ብሎ ጸጋው በራሱ ፈንክሽን የሚያደርግ አይደለም። እግዚአብሔርም እኮ የሚሰራው ከሰው ፈቃድ ጋር ነው። በሙሉ መሰጠት ፈቃዱን የሰጠ ማንነቱን የሰጠ ሰው በሙላት ደግሞ ቅድም እንደ ስትሪም ማለት ነው መፍሰስ ይጀምራል ማለት ነው። ነገር ግን አሁን አንድ ስትሪም ለምሳሌ የሆነ ምንጭ ከምንጩ ተነስቶ መፍሰስ ሲጀምር በመካከል ላይ ግን ምንጩ በደንብ እንዳይፈስ የተለያዩ እክሎች ይኖራሉ። በቃ በደንብ ስለዚህ እነዛ ነገሮች ጠረግ ሲደረጉ እየጎለበተ ምንጩ እንደ ልቡ እየፈሰሰ እያዳረሰ ማለት ነው እያዳረሰ እየጎለበተ እንትን እያለ ወንዝ እየሆነ ሊሄድ ይችላል። አለበለዚያ ግን እቋሪ ሊሆን ይችላል ማለት ነው። በሌላ መንገድ እቋሪም ሊሆን ይችላል ማለት ነው። እድል አለው። በቃ እዛ ጋር መከፈት አለበትና ጥሩ አገላለጽ ነው። ቅድም ሳሚም ሲል እንደነበረው ጽዮንም እንደተናገረችው የሰው ድርሻ አለው። የእግዚአብሔር ደግሞ ኦልሬዲ ቅድም እንዳልኩት መልካምን ስራ የጀመረ ጀምሯል። ኦልሬዲ ጸጋው የኛ አይደለም የተጀመረ ነው እና ይህንን ሐሳብ ለማለት ነው። ይሄ በብሉይ ኪዳንም አለ። አሁን ግዴታ ያው በአዲስ ኪዳን እንትን ቢሆንም ሁለተኛ ዜና 29 ምናምን አካባቢ ይመስለኛል ልጆች ሆይ ታገለግሉ ዘንድ አገልጋዮችም ትሆኑ ዘንድ እግዚአብሔር መርጧቸዋልና ቸል አትበሉ ይላልና ማለት በቸልተኝነትና በእኛ አለመትጋት የሚዳፈኑች ነገሮች አሉ ማለት ነው እና መቀጣጠል ሲገባው ፊውል መደረግ ሲገባው ያንን በደንብ ኢግናይት እንዳያደርግ በደንብ እንዳይበራ ቦግ እንዳይል የሚያደርግ ደግሞ የኛ የልብ ድንዳኔ በኃጢአት ሊሆን ይችላል፣ ሌላም ነገር ሊሆን ይችላል። ይህንን ጸጋ የማዳፈን ነገር ሊኖር ይችላልና ከሰውየው ጋር ይገናኛል የሚለውን ሐሳብ ለመጨመር ነው። እሺ ጌታ ኢየሱስ ይባርካሽ። እዚሁ ጋር አንተው ጋር ልምጣና ተመልሼ በዚህ የጸጋ ስጦታን ማነሳሳትና ማቀጣጠል ጉዳይ ላይ የቤተ ክርስቲያን ድርሻ ምንድን ነው ብለህ ታስባለህ? ምክንያቱም ዞሮ ዞሮ የጸጋ መጽሐፍ ቅዱስ ኤፌሶን 4 ላይ ሲናገር ወደ ላይ በወጣ ጊዜ ስጦታን ለቤተ ክርስቲያን ሰጠ ብሎ ነው የሚናገረውና ያ ስጦታ የተሰጠው ለቤተ ክርስቲያን ነውና ቤተ ክርስቲያን ይህን የጸጋ ስጦታ በምዕመኖቿ መካከል እየለየች በማነሳሳት በማቀጣጠል ድርሻ ላይ ምን አይነት አስተዋጽኦ ማበርከት አለባት ብለህ ታስባለህ? እሺ እግዚአብሔር ይመስገን። ያው ቤተ ክርስቲያን እንግዲህ ያው በእረኞች ያው መጋቢዎች የተለያዩ ጸጋ ስጦታ ያላቸው አለና በጣም ትልቅ ነገር ነው። ይሄንን አሁን እንግዲህ እዚህ ላይ የመለየት ትልቅ እንትን አለው። አሁን አንዳንድ ጊዜ ቅድም በተለያየ መንገድ አንዳንድ ጸጋ ስጦታ ሰዎች ኖሯቸው በፍርሃት በቃ ለምሳሌ በፍርሃት በተለያየ መንገድ ማገልገል ሲችሉ እድሉንም እያጡ በተለያየ መንገድም በፍርሃት የማያገለግሉ ሰዎች ሊኖሩ ይችላል። ይሄንን እንግዲህ እዚህ ላይ አንደኛ በማስተማር ሊሆን ይችላል። ጸጋቸውን እንዲለዩ በማስተማር ሊሆን ይችላል። ምክንያቱም በማስተማር በእውቀት ሰዎች በእነሱ ውስጥ ያለውን ጸጋ ማወቅ ይችላሉ ማለት ነው። በማስተማር ማለት ነው። አንደኛው እሱ ነው። ሁለተኛው ደግሞ በማበረታታት እነኚህን ሰዎች አቅጣጫን በማሳየት መሪዎች ትልቅ ድርሻ አላቸው በማበረታታት። ከዛም ደግሞ ባለፈ ደግሞ ምንድነው እድሉንም በመስጠት በቃ ምክንያቱም ሰው ማንንም ሰው በሴኩላሩ ዓለምም ቢሆን በመንፈሳዊ ነገርም ቢሆን ለሰዎች እድል መስጠት እንዲሞክሩ እያበላሹም ቢሆን እንዲሞክሩ የማድረግ ነገር በጣም ወሳኝ ነገር ነው እና መድረኩን ለምሳሌ በቤተ ክርስቲያን ውስጥ በአጥቢያ ቤተ ክርስቲያን ውስጥ በራሳቸው በቤታቸው ውስጥ ኤክሰርሳይዝ ካላደረጉ አይችሉም። ሕፃንም ልጅ አሁን ቅድም ጽዮን ስትል እንደነበረው ሕፃን ልጅ እኮ በእግሩ የሚሄደው ከቤት ውስጥ ነው እንጂ
ወጦ ኋላ ውጭ ላይ አይደለም ተንደርዶ ሄደው ቤት ውስጥ ነው መራመድ የሚጀምረውና ቤት ውስጥ እያበላሹም ቢሆን እዛ ላይ እነሱን ሲያበላሹ እያስተማሩ እየመከሩ እንደ ቃሉ ማለት ነው እንጂ እየገሰጽን እየፈረድንባቸው ሳይሆን ስተት ዝም ብለን ነቃሽ አይነት ነገር እየሆንን ሳይሆን ነገር ግን መልካሙን የሆነውን ነገር ያንን ያለው በውስጣቸው ያለው ጸጋ ፍሎሪሽ እንዲያደርግ በቃ እንዲወጣ ሌሎች እንዲደርስ እያበረታታናቸው ደግሞ ከመስመር የሚወጣም ነገር ካለ ደግሞ እያሳየናቸው እየመከርናቸው ማለት ነው እየገሰጽናቸው እየመከርናቸው ጸጋቸውን እንትን እንዲሉ ማበረታታት በጣም ትልቅ ነገር አለውና ሳጠቃልለው ምንድነው አንደኛ ከማስተማር በእውቀት ላይ ማለት ነው ዕውቀት ነው ሰውን የሚገዛው በእውቀት ላይ ተመስርተው ትምህርት ተከታታይነት ያለው ትምህርት ሰዎች ስለ ጸጋ ስጦታም ስላላቸው ስጦታ ማስተማር ይግድ ይላል ከዛ በኋላ ደግሞ እነዚህ ሰዎች ደግሞ በጸጋቸው ደግሞ እንዲያገለግሉ መድረኩንም በመፍጠር በመምከርም እንዲህ በማበረታታት ሰዎችን ልናነሳሳቸው እንችላለን የሚለውን ሐሳብ ትልቅ ድርሻ አላት ቤተክርስቲያን የሚለውን ሐሳብ ነው መጨምረው ጌታ ይባርክ ጋሽ በጣም በቃ ድንቅ ነገር ነው የነገርከን ማስተማር ከዛ ደግሞ መለየት ከፊት እንደወጣ ሰው ያስፈልጋል እድል መስጠት እንዲሁም ደግሞ ማበረታታት የሚሉ በጣም መሰረታዊ ነገሮችን ቤተክርስቲያን መወጣት እንዳለባት አይተናል ስጦታው ራሱ የቤተክርስቲያን ስለሆነ ማለት ነው አካሉን ለማነጽ እግዚአብሔርን ለማክበር ለሰው ጥቅም እንደተሰጠ ስለተነጋገር ለእያንዳንዱ መንፈስ ቅዱስን መግለጥ ተሰጥቶታል ተብሎ እንደተባባልን ማለት ነው የጸጋ ስጦታን መጠቀም በአግባቡ የሚለው ሐሳብ ላይ ልምጣና ሳቢ ወደ አንተ ልምጣ አሁን ይሄ የጸጋ ስጦታ ንብረትነቱ በዋነኛነት የራሱ የሰጠው እግዚአብሔር ነው ከዛ ደግሞ በቤተክርስቲያንን እንደ ስጦታ ተሰጥቷታል ተብሏልና ስለዚህ የተቀበለው የግለሰቡ ሳይሆን በዋነኛነት ራሱ እግዚአብሔር በቤተክርስቲያን በኩል ሰዎችን ለመጥቀም ለስሙ ክብር ለማምጣት ለአካሉ መታነጽ የሰጠው እንደሆነ ያያየን ነውና የጸጋ ስጦታን አለመጠቀም ታዲያ ወይም ደግሞ በአግባቡ ያን የጸጋ ስጦታ አለማነሳሳት ቸል ማለት አለማቀጣጠልና በዛ የጸጋ ስጦታ አካሉን አለመጥቀም ምን አይነት ዋጋ ያስከፍላል ብለህ ታስባለህ ሳሚ እሺ አንድ አማኝ ውስጥ ያለውን የጸጋ ስጦታ አውቆ በአግባቡ እየተጠቀመ ካልሆነ የጸጋ ስጦታ በአንደኛ ቆሮንቶስ ምዕራፍ 12 እንዳለው አካሉን ለማነጽ ከሆነ የሚያወራው እያንዳንዱ ለእያንዳንዱ እንደወደደ ሲሰጥ ያንን የጸጋ ስጦታ ግን አማኝ ያላግባብ እየተጠቀመው ከሆነ አካሉን ለማነጽ ነው ብለን ያሰብነው ያ የጸጋ ስጦታ አካሉን ለማፍረስ ይሆናል ማለት ነው ስለዚህ በእውቀትም እንደገና ደግሞ ቸል ባለ ማለትም በምክርም በትምህርት ያላደገ ወይ ደግሞ ያልታወቀ የጸጋ ስጦታ በአግባቡ ሊገለጥና ፈንክሽን ሊያደርግ አይችልም ስለዚህ ያ የጸጋ ስጦታ ደግሞ በአግባቡ አልተገለጠም ማለት ሊያነጻት የሚገባትን ያችን ቤተክርስቲያን መልሶ ያፈርሳታል ማለት ነው ለዛ ነው አንዳንድ ሰዎች ውስጣቸው ያለውን የጸጋ ስጦታ በአግባቡ እና ደግሞ እንዴት መግለጥ ማነሳሳት ወይ ደግሞ አካሉን ለማነጽ እንዴት መጠቀም እንዳለባቸው ስለማያውቁት ከቤተክርስቲያን ጋር ይጋጫሉ ማነጽ ሲገባቸው ቤተክርስቲያንን ያፈርሳሉ እና ጸጋው ያለባቸው ሰዎች በዛ ጸጋ ከመጠቀም ይልቅ አቢዩዝ ይደረጋሉ ፋይናሊ ግን በጣም ከባዱ ነገር አካሉን ለማነጽ የተሰጠው ያ የጸጋ ስጦታ ቤተክርስቲያን ወይ ደግሞ ሰው ሌሎችን ብቻ ጎርቶ ሳይሆን የሚተው ራሱን ሰውየውን ጭምር ይጎዳዋል ማለት ነው ለዛ ነው አንዳንድ ሰዎች ያለ ሲዝናቸው ብዙ ሊሮጡ ሲገቡ ከትራክ ይወጣሉ ብዙ ሊያገለግሉ ሲወጡ ሲገባቸው ከመስመር ይወጣሉና አንድ ነገር በአግባብ አለመጠቀም ወይ ደግሞ በተለይ ይሄ በእውቀት ውስጥ ያለውን ነገር ካለማወቅ የተነሳ ወይ ደግሞ ስለተሰጠው ጊፍት ውስጡ ስላለ የጸጋ ስጦታ ሲያቅ እንዴት መግለጥ እንዳለበት ወይ ደግሞ እንዴት መጠቀም እንዳለበት እንዴት አካሉን ማነጽ እንዳለበት ስለሚያቅ ይጠነቀቃል አንዳንድ ሰው እሱን ካለማወቅ የተነሳ ነው ሰው ያላግባብ የጸጋ ስጦታ ለመጠቀም ሲሞክር ቤተክርስቲያንን
ራሱን ፋይናሊ የሚጎዳውና በቤተክርስቲያን ላይና በራሱ በሰውየው ላይ ጉዳትን ያመጣል እላለሁ። አካሉን ከማነጽ ይልቅ ይጎዳል ብዬም አስባለሁ። ስለዚህ እጅግ ከባድ ነው አላግባብ መጠቀም ማለት። አንዳንድ ሰዎች እንዲሁም ያ የጸጋ ስጦታ እንዳለበት ሁሉ መጠራጠር ይጀምራሉ ማለት ነው። እሱ እንዲሁም እግዚአብሔር እስከማይመስላቸው ድረስ ምናምን ነገርና የተሰጠን የጸጋ ስጦታ አንደኛው ካንደኛው አይልም። ይሄኛው በጣም ከባድ ነው። ናሳይ ሁሉም የጸጋ ስጦታ ባለቤትነቱ የሰጪው ስለሆነ ሴንሲቲቭ ነው። ምን ይፈልጋል? ዕውቀት ይፈልጋል፣ ምሪት ይፈልጋል እና ደግሞ ከሰጪው ዘንድ ምንቀበለው ነገር ያስፈልጋል። ሁሌ ባለቤቱ የሚሰጠን ፕሪንሲፕል አለው ብዬ አስባለሁ። ልክ መርህ አለው። ልክ የሆነ ፍሪጅ ኦር ቲቪ ምናምን ስትገዙ ልክ ከቲቪው ጋር አብሮ የሚመጣ ማኑዋል አለ። ስለዚህ ምንድነው ሁሌም የሚመጣ ዕቃ ሁሉ ማኑዋል እንዳለው የጸጋ ስጦታ ሁሉ ባለቤትነቱ ከእግዚአብሔር ዘንድ የተቀበልነው ስለሆነ ባለቤቱ ያውቀዋል ሁሉን ነገር። ስለዚህ አላግባብ አለመጠቀም ማለት ጸጋ ስጦታውን የሰጠንን አካል ሳይጠይቁ ስላለ ብቻ ዝም ብሎ ይሄ መደዴ መሆን ዝም ብሎ እንደመጣለት ካለ አንድ ሰው ሂዶ ይጋጫል ማለት ነው። እና ስለዚህ አካሉንም ቤተክርስቲያንንም ራሱንም ደግሞ ፋይናሊ ይጎዳል። ጌታ ኢየሱስ ይባርክ። ሳሚ በጣም ባላግባብ አለመጠቀማችን ምን ያክል ዋጋ እንደሚያመጣ በደንብ በዝርዝር ነው የነገርከን። ጌታ ኢየሱስ ይባርክ። ጽዬ ምናልባት ወደ አንቺ ልምጣና በአሁኑ ዞር ልክ ታለንት የተሰጣቸው 3 ሰዎችን መጽሐፍ ቅዱሳችን ይነግረናልና ያ የተሰጣቸውን ታለንት አለመጠቀማቸው ያመጣባቸውን ነገር ወይ ደግሞ ያመጣላቸውን ነገር መጽሐፍ ቅዱሳችን ያስረዳል። ስለዚህ አንድ ሰው የጸጋ ስጦታ ከተሰጠው በኋላ ያን የጸጋ ስጦታ በአግባቡ አለመጠቀሙ ወይም ደግሞ ቸል ማለቱ፣ አለማነሳሳቱ እንዲሁም ደግሞ አለማቀጣጠሉ ከዛ አልፎም ደግሞ በአግባቡ አለመጠቀሙ እንዲሁ በምድር ላይ ካለው ቤተክርስቲያን ማፍረስ አሁን ሳሚ ካለው ሐሳብ ባለፈ ሰውየው ላይ ራሱ ምን አይነት ኢምፓክት ያመጣል የሚለውን እንዲሁም ደግሞ የጸጋን ተሞልቶ የመጣ አንድ ምሳሌ አለን። እሱም ጌታችን ኢየሱስ ክርስቶስ ነውና በኢሳይያስ መጽሐፍ ላይ ምዕራፍ 11 ቁጥር 2 ላይ በዚህ በጌታ በኢየሱስ ላይ የእግዚአብሔር መንፈስ የጥበብ የማስተዋል መንፈስ የእውቀትና የኃይል እንዲሁም ደግሞ የምክርና እግዚአብሔርን የመፍራት መንፈስ በላዩ ላይ እንደነበር ይናገራል እና ይህንን በአግባቡ ተጠቅሞ አባቱን አክብሮ የሄደ ስራውን ሰርቶ የጨረሰ እውነተኛ ምሳሌያችን ነውና የጸጋ ስጦታን እንዴት በአግባቡ እንጠቀማለን የሚለውንም ሐሳብ አብረሽ አንድ ላይ እንድትነግሪ ላንቺ ድል እስቲ። እሺ ሀብትሽ እየሰማሁን የቆየሁት በደንብና ያሰብኩም እየሰማሁም ማለት ነውና አንተ ያልከውን ምሳሌ ሳሚ እያወራም እያሰብኩት ነበረ። መክሊትን ወይንም ያን ታለንት ስለተቀበሉት 3 ሰዎች ማለት ነውና እንደውም ያው ንጉሱ ለመጨረሻ እስከሚመጣ ድረስ ሄደና እስከሚመለስ ድረስ ነው የተሰጣቸው። ሲመለስ መጥቶ ያወራርዳል ሂሳብ ማለት ነውና አካውንታቢሊቲ ነው የማይወዛ። ስለዚህ ለየትኛውም ለተቀበልነው ነገር እኔ ለጸጋ ስጦታ ብቻ አይደለም ተጠያቂነት አለ። የፕሪንሲፕል ነውና እንኳን ለተቀበልነው ስጦታ ለሚጨመርልን ለእያንዳንዷ ቀን በህይወታችን እግዚአብሔር በምህረቱ ለሚጨምረው ህይወት ለሚባለው ለዚህ ለስትንፋሴ ራሱ ማለት ነው። ህይወት በራሱ እኮ ማለት ነገ ምን አደረኩበት ተብሎ የሚታሰብ ነውና እግዚአብሔር ደግሞ ያለምንም ዝም ብሎ የሚሰጠን ነገር የለውም አይደለ? በደንብ አስቦ የሚሰጥ አምላክ ነው። ስለዚህ መጠየቅ የሚለው ነገር ፐርሰናል በሆነው ለራሴ ለጽዮን ምንድነው የተሰጠችውን ነገር አለመጠቀሟ የሚጎዳት የሚለው ላይ በእግዚአብሔር ፊት የምጠየቅበት ነው። ምክንያቱም በጣም የከበረ ነው እኔ ውስጥ ያስቀመጠው ጸጋ ስጦታ ስንለው በጣም የከበረ የራሱ ስራ ነው። ምን ያክል በጣም ውድ የሆነ ነገር እኔ ውስጥ ያስቀመጠው ደግሞ ዝም ብሎ አይደለም። በጣም ብዙ ሊገዛበት፣ ሊነግድበት፣ ሊያተርፍበት የፈለገው ነገር ስላለ አንዱ ዝም ብሎ ምንም ሳያደርግ ቀብሮ ያስቀመጠውና ሌሎቹ ግን ደግሞ ነግደው ያተረፉ ነው።
የሚገርመው የተቀበልነው ከክርስቶስ የተቀበልነው ህይወት እንኳን ነግደን የምናተርፍበት ነው፣ የሚበዛ ነው። ማብዛት ፕሪንሲፕል ነው በቃ መንፈስ ዓለም ላይ የሚበዛ ስለሆነ ማለት ነው። ይሄ ደግሞ በቃ ምንድነው የሚባለው? ይሄ መገበያያው ነው። ገብቶሃል? እግዚአብሔር ሊያተርፍ ሲፈልግ ሊሰራ ሲፈልግ የሚገበያይበት ትራንዛክሽን የሚሰራበት ነውና ጸጋ ስጦታ አንደኛው ነው ውስጥ የተቀመጠ እግዚአብሔር የሚሰራበት ነው። ለምሳሌ መንፈስ ቅዱስ እንዳይሰራ መከልከል ብለን ስናስብ አሁን በጣም ከባድ ነገር ነው አይደል የሚመስለን? ልክ እንደዛ እኮ ነው። ጸጋ ስጦታም እኮ መንፈስ ቅዱስ ነው የሚሰራው። ስለዚህ እግዚአብሔር ሊሰራ ያለውን ነገር መከልከል ማለት ነው። ስለዚህ በእግዚአብሔር ስራ ላይ መካከል ላይ መቆም ማለት ነው። በቃ እሱ እንዳይሰራ ወይም መቃወም ማለት ነው። ከበድ ሳደርገው መቃወም ማለት ነው በቃ። ምክንያቱም የኔ አይደለም ከኔ አይደለም እግዚአብሔር ሊሰራ ያሰበበት መንገድ ላይ እኔ መቆም ማለት ነው። ዝም ብሎ የሆነ ማለት ጽዮንን ትልቅ ለማድረግ ሀብትሽ ምናምን አይደለም እኮ የሰጠን ስጦታውን ራሱን ለማተለቅና ሊሰራ ላለው የመንግስት ጉዳይ ኪንግደም ጉዳይ የሚሰራበት መንገድ የሚሰራበት ትራንዛክሽኑ ነው። ያንን የሚዋጅበት የሚገዛበት ማለት ነው። በጣም ደግሞ የከበረ ነገር። ስለዚህ ልክ ለሰዎች የሚጠቅምን ነገር እንደመከልከል ነው ባይዘው። ታዲያ ይሄ በደል አይደለም እንዴ? በጣም ትልቅ በደል እኮ ነው እንዴ። እግዚአብሔር ሰዎችን ሊጠቅም ሲፈልግ እንዳትጠቅም መከልከል ማለት እኮ መጉዳት እንደማለት ነው። መጉዳት ደግሞ ደስ አይልም፣ ትክክልም አይደለምና በጣም ከበድ ያለ ነገር ነው። የሆነ በቃ ምን ለኔ በረት ሰጠኝ በቃ ተውኩት ራሴን ጎዳሁኝ። ለምሳሌ አንዳንድ ሰውን አልጎዳውም ራሴን የጎዳው የሚል ነገር አለ ስታወራው። እኔ ማንንም እንደዛ ይላል አንዳንድ ሱሰኛ። እኔ ማንን ጎዳሁኝ? ራሴን የጎዳሁት። ጸጋ ስጦታ እንደዛ አይደለም። በቃ ስተወው ጽዮንን መጎዳት ወይንም የጽዮንን ነገር የተውኩት እኮ አይደለም። እኔን ለማክበር ነው እንዴ የተሰጠኝ? እኔን ለማሳየት እኮ አይደለም የተሰጠኝ። ስለዚህ ይሄ በእግዚአብሔር መንገድ ላይ እንደመቆም እንደመቃወም አድርጌ በደንብ አድርጌ አያዋለው ማለት ነው። ሌላው ቅድም እየተወራ በጣም ወደ ውስጥ ሲመጣ የነበረው እና የሆነ ሰው ሲናገር የሰማሁት ትክክለኛ ሰዎች ዳር ሲይዙ ዳር ሲሉ ትክክለኛ ያልሆኑ ሰዎች ወደፊት ይመጣሉ። በጣም 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 ሁሌም መናገር ሲባል በጣም ደስ ብሎኝ የቀረውን ወደ ውስጥ እየመጣ ነበር። ትክክል የሆኑ ሰዎች ዳር ሲይዙ ዝም ሲሉ አርፎ ሲቀመጡ አረ ምን አገባኝ ሲሉ ወደ ኋላ ሲሉ ትክክለኛ ያልሆኑ ሰዎች ማለት ትክክል ያልሆነ ሰው አለ ማለት ሳይሆን ያለ ቦታቸው ይመጣሉ ለማለት ነው። ሚስፕሌስድ ይሆናል። ሚስፕሌስድ ከሆነ ደግሞ ሚስፕሌስድ ቦታ ብቻ አይደለም የሚሆነው ፋንክሽንም ሚስ ፋንክሽን ይመጣል ማለት ነው። ያኔ ደግሞ አጠቃላይ አሰራር ይበላሻል እንደ አካል ማለት ነው። ፕሮብለም ይፈጠራል ማለት ነው። ስለዚህ አንዳንዴ እኔ ምን አገባኝ እኔ ጽዮን ያለውን ነገር ተውኩት ማለት የሆነ አንድ ሰው ነገር አይደለም። እኔ ቦታዬን ስለቅ የሆነ ሰው የኔ ቦታ ላይ ሊመጣ ነው። አሁን እኔ እዛ ቦታ ላይ ያለመገኘት ብቻ አይደለም ባይዘው የሚያሳስበው ያ ቦታ ባዶ ሆነ ማለት ሰንበዲ ይቀመጥበታል። እኔም ደግሞ የሆነ ቀን ልቀመጥ ስል የሆነ ሰንበዲ ቦታ ላይ ሊቀመጥ ነው ማለት ነው። ስለዚህ ሁለት ነገር ነው የምናጠፋው። እኛ በመተዋችን ደግሞ ሌላ ችግር እንፈጠራለን ማለት ነው። እና ቅድም ጋሼም እየተናገረ የነበረው በቤተክርስቲያን በራሱ ማለት ነው። በተለይ ይሄ እረኛ የምንለው የቤተክርስቲያን መጋቢዎች ማለት ነው መንጋቸውን ቢያውቁ ጸጋ ለመለየትም ለማሰማራትም በጣም ቅርብ የሆነ እረኛ ስለ በጎቹ በጣም ነው የሚያውቀው። አሁን በጣም ቅርብ የሆነ ወላጅ እኮ የልጆቹን ነገ ዝም ብሎ ዛሬ እያያቸው ሕፃኑ ነው ይገባዋል። ልጅ ውስጥ ምን እንዳለ ያውቃል። በጣም ቁጭ የሚል ወላጅ ማለት ነው። የቆመ ወላጅ የሆነ ኢንተርቪው ላይ ያየው ብዙዎቻችን እየቆምን አይደል እየሄድን ነው የምናሳድገው እያለች ነበር ሴትዮዋ። እየሄድን እየተራመድን ነውና አንሰማቸውም፣ አናያቸውም፣ አናቃቸውም እየሄድን ነው አለች። አንዳንዶቻችን እንደውም በጣም እንሮጣለን እያለች ነበርና ዝም ብለው እየሄዱ የሚመግቡ አሉ፣ እየሮጡ የሚመግቡ አሉ። ወላ ድምጽ ምንም አይደል። ግን የቆሙ እረኞች ቁጭ ያሉ የሚሰሙ እረኞች ማን ውስጥ ምን እንዳለ የሚያውቁና ደግሞ ቀጥሎ የሚያሰማሩ ናቸውና እንደው እዚህ ላይ ራሱ በጣም እንትን ያላለና አሁን እኔ ሳየው ችግሩ የቦታ መቀየር ነው፣ የቦታ መለዋወጥ ነው። እና አንዳንዶች ደግሞ ዝም ብለው ተቀምጠዋል። የነሱ ዝምታ ግን ምን እያመጣ እንዳለ አላወቁትም። እና ይሄ ደግሞ እንጠየቅበታለን።
በደንብ ማለት ነው። እና አካውንታቢሊቲውንም ማሰብ ምክንያቱም እኛ የሆነ ነገር ትሆናለህ ሲባል ስለሆነ የምንደነግጠው ቢያንስ አካውንታቢሊቲውን እያሰብን በጸጋችን ለማገልገል እንድንነሳሳ ይሆናል ብዬ አስባለሁ። ተባረኩ። ጌታ ይባርክሽ። እሱን ነው በጣም በቃ ኢንፈሳይዝ እንድናደርግ የፈለኩት አንዱ ነገር የተሰጠን የጸጋ ስጦታ የኛ አይደለም፣ የራሱ የእግዚአብሔር ነው። ስጦታው ደግሞ ለቤተ ክርስቲያን የተሰጠ ነው። ያ ደግሞ ዓላማ አለው። እሱ ምንድነው? ራሱ እግዚአብሔር ራሱን በእኛ ሁኔታ የሚገልጥበት ልጁን በእኛ ሁኔታ የሚገልጥበት መንገዱ ትራንዛክሽኑ ነው፣ ወይም ደግሞ ኤክስቼንጅ ሬቱ ነው በቃ እና ስለዚህ ይሄንን በዚህ መካከል ወይም ደግሞ ይሄንን እግዚአብሔር በእኛ ሁኔታ ሊገልጥ የፈለገውን ነገር እንዳይገልጥ መከልከል ዲስኦቢዲየንስ ነው ወይም ደግሞ መቃወም ነው የሚል ሐሳብ ነው። ሳንስተ ጠንከር ያለ ሐሳብ ላስተሻልና እውነት ነው፣ እንደዛ ነው እና ጌታ ይባርክሽ። እነዛ 3 ሰዎች በአግባቡ የተጠቀሙት ሽልማት እንዳገኙት ሁሉ ያልተጠቀመው ሰው ደግሞ መጨረሻ ላይ የደረሰበት ምን አይነት በጣም አስፈሪ የሆነ ነገር እንዳለ ያ ዛሬም ለኛ ከዚህ በኋላ አፕላይ እንደሚያደርግ በክርስቶስ ፍርድ ወንበር ፊት ሁላችንም እንደምንቀርብ በተሰጠን በዚያ ነገር ነግደን ያተረፍነውን ነገር እግዚአብሔር ማየት እንደሚፈልግ አይተናል። ሌላኛው በጣም የወደድኩት ነገር ሚስፕሌስመንት የሚለው ነው። አንድ ሰው በዛ ጉባኤ ውስጥ በዛ ማህበር ውስጥ እንዲሞላው እግዚአብሔር አስቦ ለዛ ማህበር ስጦታ አድርጎ የሰጠበትን ያን ስፍራ ባለመያዙ ምክንያት እንዲይዝ ያልተገባው ሌላ ሰው በዛ ቦታ ላይ እንዲሆንና ጉባኤውን መንጋውን እንዲረብሽ እንዲበትን ከማነጽ ይልቅ እንዲያፈርስ ቅድም ሳሚ ሲል እንደነበረው እድል ፈንታ ይሰጣል፣ ወይም በሌላ አገላለጽ ለዲያብሎስ እድል ፈንታ ቀዳዳን ይሰጠዋል ማለት ነውና ይሄ ደግሞ ሌላ በደል ነው። ስለዚህ አንድ ሰው የጸጋ ስጦታውን አውቆ ለይቶ ያን የጸጋ ስጦታ አነሳስቶ አቀጣጥሎ ደግሞ በአግባቡ መጠቀም ባለመቻሉ ምክንያት እሱ ባለመጠቀሙ ምክንያት የሚመጣውን ጥቅም ብቻ ሳይሆን የሚያስቀረው ነገር ግን ባለመጠቀሙ በዛ ጸጋ ስጦታ በአግባቡ ቦታውን ሸፍኖ መግጠም ያለበት ቦታ ጋር ተጋጥሞ አካሉን ባለማነጹ ምክንያት ያልተገባው ሌላ ሰው እዛ ቦታ ላይ እንዲገኝና ይልቁንስ አካሉን በጣም እንዲጎዳ እድል ፈንታ ይሰጣልና በጣም ጌታ ኢየሱስ ይባርክሽ። ምናልባት የመጨረሻው ሐሳቤን ጠቅለል አድርጌ ልናገርና ይሄን ሁሉ ካልን በኋላ መቼም አንድ ሰው የጸጋ ስጦታውን በአግባቡ መጠቀም አለበት ነው እያልን ያለ ነው እና ስለዚህ መለየት የሚባለው ነገር ምን ማለት እንደሆነ በደንብ አውርተናል። እሱን ግለሰቡ ራሱ ያውቀዋል። ከዛ ደግሞ በዙሪያ ያለ ሰው በተለይ ደግሞ ቤተክርስቲያን እረኞች በዚህ ጉዳይ ላይ በጣም ትልቅ ኃላፊነት እንዳለባቸው ተመልክተናል። በእነዚህ ሁሉ ነገሮች ውስጥ ይሄ የጸጋ ስጦታ እየተለየ የሚታወቅ እንደሆነ ተነጋግረናል። ያንን ማነሳሳት ደግሞ የሰውየው ድርሻ አሁንም የቤተክርስቲያን ድርሻ እንደሆነ ተነጋግረናል። በትምህርት ድል በመስጠት በማበረታታት ወዘተ ያን የጸጋ ስጦታ ወደ መቀጣጠል እንዲደርስ መቀጣጠል ላይ ሲደርስ ልክ እንደ ስትሪም እንደማይቋረጥ ወንዝ እየፈሰሰ ያገኘውን ሁሉ እየፈወሰ የሚያፈርሰውን እያፈረሰ የሚሄድ እጅግ በጣም የእግዚአብሔር ኃይል የተገለጠበት ነገር እንደሚሆን ተመልክተናል እና እቺን ብዬ ልጨርስ። ቅድም ኢሳይያስ 11:2 ላይ እንዳልኩት በጌታ ኢየሱስ የጸጋ ሙላት በላዩ ላይ ሆኖ የመጣ ዋነኛው ምሳሌያችን ነው። መጽሐፍ ሲናገር እዛው ላይ ምን ይላል? እግዚአብሔርን መፍራት በላዩ ላይ አርፏል ይላል እና ይሄ እግዚአብሔርን መፍራት፣ እግዚአብሔርን ማወቅ፣ እግዚአብሔርን በማወቅ ማደግ ፕሮፐርሊ በውስጣችን ያለውን የጸጋ ስጦታ እግዚአብሔርን ባላንስድ በሆነ እይታ በመረዳት ያለብንን ኮንሲኩዌንስ ደግሞ የተሰጠንን እድል በመረዳት ከእግዚአብሔር ጋር አብረን ፓርትነር እንድናደርግ እድል ፈንታ ይሰጠናል። በጣም ሻርፕን የሆነ ማይንድ ይሰጠናል እና እግዚአብሔርን በማወቅ ማድረግ፣ እግዚአብሔርን በመፍራት ማድረግ፣ በአክብሮት ይህንን እግዚአብሔር የሰጠንን እድል ለመጠቀም መነሳሳት በጣም መሰረታዊ ነገር እንደሆነ ጌታ አስተምሮናል ብዬ አስባለሁ። ጌታ ኢየሱስ ይባርካችሁ ሁላችሁንም። ጸልየሽልን እንጨርስ። እሺ ሻብትሽ ጸልይና እንጨርስ። እግዚአብሔር አምላካችንና አባታችን በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ጌታ ሆይ ደግሞ ስለሰጠህን ጊዜ እግዚአብሔር ሆይ ምሕረትን ስላበዛህልን ስለረዳህን ጌታ ሆይ ከእኛ ጋር ሁሌም አብሮነትህ ስላለ እግዚአብሔር ሆይ ስላልተለየህን ይልቁንስ እግዚአብሔር ከትናንት ይልቅ ዛሬ ምሕረትህ እየደነቀን አብሮነትህ እያስገረመን ጌታ ሆይ
እግዚአብሔር ሆይ ዛሬም አለን፣ በምህረት ውስጥ ሆነን አለን ጌታ ሆይ፣ በፍቅር በቸርነት ውስጥ ሆነን በይቅርታ ውስጥ ሆነን ጌታ ሆይ እየበዛልን እግዚአብሔር ሆይ ከትናንት ይልቅ ዛሬ ደግሞ እጅግ እግዚአብሔር ሆይ ያስደነከን እጅግ እየወደድነ ጌታ ሆይ እጅግ እየቀረብነ እግዚአብሔር ሆይ አለን እግዚአብሔር ሆይ ባንተ ምህረት ባንተ ቸርነት በበዛው ጸጋህ ጌታ ሆይ እናመሰግንሃለን። እግዚአብሔር ሆይ ስለበዛልን ጸጋን ያመሰግንሃለሁ፣ ስለበዛልን ምህረትን ያመሰግንሃለሁ። እግዚአብሔር ሆይ በእውነት ስለጨመርክልን ስለ እያንዳንዷ እግዚአብሔር ሆይ ደቂቃ ስለ እያንዳንዷ ቀን እግዚአብሔር ሆይ እናመሰግንሃለን። ጌታ ሆይ ደግሞ በበዛልን ምህረት ደግሞ በበዛልን ጊዜ ደግሞ በበዛልን እግዚአብሔር ሆይ እድሜ እግዚአብሔር ሆይ በፊት መሆን አንተን መፈለግ በተወደደው መልካም በሆነው በዚህ ስፍራ እግዚአብሔር ሆይ በአንተ እግሮች ስር መሆን ስለሆነልን እናመሰግንሃለን። ዛሬም እግዚአብሔር ሆይ የተሰጠንን ጊዜ የተሰጠንን እድሜ እግዚአብሔር ሆይ ስምክን ለመጥራት ቃልህን ለማንበብ ስለአንተ ለማውራት እግዚአብሔር ሆይ በእውነት ጌታ ሆይ እድል ስለሆነልን እግዚአብሔር ሆይ ችለን አይደለም እግዚአብሔር ሆይ ግን አሁን እንኳን ረድተህን ጌታ ሆይ ሃሌሉያ ይሄንን አንድ መልካም የተባለውን እግዚአብሔር ሆይ ነገር መምረጥ ስለሆነልን ጌታ ሆይ እናመሰግንሃለን። በእውነት እናመሰግንሃለን። ብዙ የሚመረጥ ባለበት ብዙ የሚደረግ ባለበት እግዚአብሔር ሆይ አንተ ግን እግዚአብሔር ሆይ ስለረዳህን ጌታ ሆይ በእውነት ለአንተ ጊዜያችንን መቀደስ ስለሆነልን ለአንተ እግዚአብሔር ሆይ በእውነት ጌታ ሆይ ከአንተ ጋር ለመሆን እግዚአብሔር ሆይ ከሌላው ነገር እግዚአብሔር ሆይ መለየት ስለሆነልን እናመሰግንሃለን። እግዚአብሔር ሆይ ደግሞ ይህ ጸጋ ይብዛልን። አሁንም ለኔ ይብዛልኝ፣ አሁንም ለወንድሞቼ እግዚአብሔር ሆይ ይብዛልን በጌታ በኢየሱስ ስም እግዚአብሔር ሆይ በዚህ ላልተገኙትም ጌታ ሆይ በእውነት በጌታ ኢየሱስም ይጸጋ እንዲበዛ እኔ ለምንሃለሁ ጌታ ሆይ በቃኝ እንዳንል እግዚአብሔር ሆይ በእውነት እግዚአብሔር ሆይ ለሌላ ነገር እንደለመድን ይሄንን መልመድ እግዚአብሔር ሆይ በቃኝ ማለት በኢየሱስ በህይወታችን እንዳይሆን ሁሌ አዲስ እንድትሆንብን ሁሌ እንድንናፍቅ ሁሌ እንዲርበን ጌታ ሆይ ፈልገን በፊትክ እንድንመጣ ጌታ ሆይ እንድትረዳን በኢየሱስ ስም እኔ ለምንሃለሁ። አሁንም ይጸጋ ይብዛልን። ይጸጋ ጌታ ሆይ ለኔ ይብዛልኝ። ይጸጋ እግዚአብሔር ሆይ ለወንድሞቼ ይብዛላቸው። አሜን። እየጨመረ የሚሄድ እንጂ እየበዛ የሚሄድ እንጂ እየተቀጣጠለ የሚሄድ እንጂ ከትናንት ይልቅ ዛሬ እየጨመረ እግዚአብሔር ሆይ እንደውም ጌታ ሆይ በገባህን ልክ ደግሞ የሚጨምር ረሃብ ጌታ ሆይ ደግሞ ትንሽዬ እንኳን በተረዳንህ ልክ ደግሞ ሌላ ጌታ ሆይ ጥማት በህይወታችን እንዲበዛልን እኔ ለምንሃለሁ። አሜን። እግዚአብሔር ሆይ ሌላ ረሃብ በኢየሱስ ስም ሌላ ጥማት በህይወታችን አይኖር። ይልቁስ ይህ ጌታ ሆይ ያንተ ረሃብ በኢየሱስ ስም እንዲበዛልን እኔ ለምንሃለሁ። ጌታ ሆይ በእውነት ስለረዳህን ተባረክ። እኛን ጌታ ሆይ የኛ የሆነው ሁሉ እግዚአብሔር ሆይ ባንተ ጥበቃ ስር በልዑል መጠጊያ ውስጥ ስላለ ጌታ ሆይ እናመሰግንሃለን። ዛሬም ነገሮቻችንን ሁሉ አንተ ስለያዝክ እናመሰግንሃለን። ካንተ የሆነው ሰላም ካንተ የሆነው ደስታ ስለበዛልን እግዚአብሔር ሆይ እናመሰግንሃለን። ጌታ ሆይ አሁንም እኔ ለምንሃለሁ ይህ ካንተ የሆነው ደስታ ካንተ የሆነው ሰላም ካንተ የሆነው እረፍት በጌታ በኢየሱስ ስም እንዲበዛልን በኢየሱስ ስም እኔ ለምንሃለሁ። እግዚአብሔር ሆይ በእውነት በሁሉ ጌታ ሆይ ከኛ ጋር ስላለህ እናመሰግንሃለን። አብረህን ስለነበርክ በብዙ ስለተናገርከን እግዚአብሔር ሆይ እናመሰግንሃለን። ጌታ ሆይ ደግሞ ቀርቶ ያለውን ሌሊት ቀርቶ ያለውን ጊዜ ቀርቶ ያሉትን ቀናቶች ሳምንቱን ሁሉ በኢየሱስ ስም ላንተ አሳልፈን እንሰጥሃለን። እግዚአብሔር ሆይ ደግሞ በዚህ ፕላትፎርም እግዚአብሔር ሆይ ያንተን ስም እየቀደስን ያንተን ስም እያከበርን እግዚአብሔር ሆይ አለን። ደግሞ እግዚአብሔር ሆይ ብዙዎች በጌታ በኢየሱስ ስም ወደዚህ እግዚአብሔር ሆይ ያንተን እውነት ያንተን ቃል እግዚአብሔር ሆይ በጌታ በኢየሱስ መንፈሳዊውን ጥበብና ዕውቀት እግዚአብሔር ፈልገው ወደዚህ መምጣት እንዲሆንላቸው በዚህ ሰዓት ብዙዎች በተለያየ መልኩ በሶሻል ሚዲያ ላይ ያሉ እግዚአብሔር ሆይ ደግሞ ጌታ ሆይ በእውነት ብርጫቸውን እግዚአብሔር ሆይ አንተን እንዲያደርጉ በጌታ በኢየሱስ ስም እኔ እለምንሃለሁ። እግዚአብሔር ጊዜያቸውን እግዚአብሔር ሆይ በእውነት ለአንተ መለየት እንዲችሉ በክርስቶስ ኢየሱስ ስም እኔ እለምንሃለሁ። እግዚአብሔር ሆይ ሕይወትን መምረጥ እንዲሆንላቸው በጌታ በኢየሱስ ስም እኔ እለምንሃለሁ።
እግዚአብሔር ሆይ በእውነት ይህ እውነት ይህ ሕይወት የሆነው ያንተ ቃል እግዚአብሔር ሆይ ለብዙዎች እንዲደርስ በጌታ በኢየሱስ ክርስቶስ ብዙዎችን ወደዚህ እንድትጠራ እኔ ለምንሃለሁ። ጌታ ሆይ በእውነት አንተ መልካም ነህ። በእውነት አንተ ጻድቅ ነህ። በእውነት አንተ ቅዱስ ነህ። ጌታ ሆይ እናመሰግንሃለን። አንተን ማምለክ ለኛ እድል ነው ጌታ ሆይ፣ ለአንተ የምናደርግልህ አይደለም ጌታ ሆይ። አንተን ማምለክ እኛ በገባን ልክ ለአንተ የምንሰጥህ የነፍሳችን ምላሽ ነው እግዚአብሔር ሆይ። በእውነት ሌላ አይደለም እያደረግን ያለ ነው ጌታ ሆይ፣ ለኛ እድል ሆኖልን ነው፣ በስቶልን ነው እግዚአብሔር ሆይ። ትንሽዬ በተረዳን ልክ ጌታ ሆይ ፍቅራችን ለመግለጥ ነው የምንሰባሰበው፣ ፍቅራችን ለመግለጥ ነው። ከፍቅራችን የተነሳ ነው ስላንተ የምናወራው ጌታ ሆይ፣ ከፍቅር የተነሳ ነው። ይሄ እንደ ዲዩቲም አይደለም ጌታ ሆይ። ስለምንወድህ እናወራሃለን፣ ስለምንወድህ እንነጋገርሃለን፣ ስለምንወድህ ጌታ ሆይ በእውነት እናመሰግንሃለን። አባ እንወድሃለን። አሜን። ፍቅራችንን እንወድሃለን። አሜን። ርዕሳችን አጀንዳችን አንተ ነህ። እንወድሃለን። ደግሞ ስለወደድከን ነው የምንወድህ። በውስጣችን ካፈሰስከው ከዛ ፍቅር የተነሳ እንወድሃለን። ጌታ ሆይ ክብር ላንተ ይሁን። አሁንም ይህ ፍቅር ይብዛልን። እየወደድንህ እናምልክህ፣ እያወቅንህ እናምልክህ፣ እየተነካካን እናምልክህ። ደስ እያለን እናወራ፣ ደስ እያለን እንዘምርልህ፣ ደስ እያለን እግዚአብሔር ሆይ የምናደርገውን ሁሉ ጌታ ሆይ በእውነት ከፍቅር እናደርግልህ። ይህን ፍቅር አብዛልን በኢየሱስ ጌታ ሆይ እናመሰግንሃለን። ክብር ላንተ ይሁን ሁሉን ባደረክበት በልጅ በኢየሱስ አሜን። አሜን። ጌታ ኢየሱስ ይባርካችሁ። ተባረኩ። ጌታ ቢፈቅድ ብንኖር በሚቀጥለው ጊዜ ደግሞ በሌላ ርዕስ እንገናኛለን። ተባረኩ። ጌታ ኢየሱስ ይባርካችሁ። በውሸት ከተማው ለትንግዳ ነው መስሎ ሳግረሉ የሚያውቀው